በጣም የወደድኩትን እውነተኛ ታሪክ ልተርክላችሁ ብቻ እናንተ እስከመጨረሻ እዩት። ላይክ ማድረግ እንዳይረሳ፣ አዲስ ቻናል እንደመሆኑ ደግሞ ሰብስክራይብ አድርጉ። በአንድ ወቅት ፓሪስ ውስጥ በምሽት ድሪስ ቀጣሪውን ፊሊፕን በከተማ ውስጥ እያሽከረከረው ነው። ትራፊኩ በጣም አሰልቺ ሲሆንበት ድሪስ የፍጥነት ገደቡን ጥሶ ሌሎች መኪናዎችን እየቀደመና ለትራፊክ ምልክቶች ሳይጠነቀቅ በጣም በፍጥነት መንዳት ይጀምራል። ይህም ፖሊሶች እንዲከተሉት አደረገ። ፖሊሶቹ ማምለጥ እንደሚችል 100 ዩሮ ይወራረዳል። ነገር ግን ከድልድይ ስር ካለፉ በኋላ ፖሊሶቹ ይይዟቸዋል። ድሪስ ግን ብዙም የተጨነቀ አይመስልም። ፖሊሶቹ ከመኪናው እንዲወርድ ሲያደርጉት ድሪስ መተወን ጀመረ። በመበሳጨት ፊሊፕ መንቀሳቀስ እንደማይችልና ወደ ሆስፒታል እየወሰደው እንደሆነ ይነግራቸዋል። ፖሊሶቹ በመኪና ውስጥ ያለውን ዊልቸር ሲያዩና ወደ ፊሊፕ ሲቀርቡ ሲንቀጠቀጥ ይህም ትወና ነው ሲመለከቱ የነገሩን እውነተኝነት አረጋገጡ። ድንገተኛ አደጋ መሆኑን በማሰብ ፖሊሶቹ ይቅር ብለው ወደ ሆስፒታል በመንገዱ ላይ አጅበውት ለመሄድ ፈቃደኛ ይሆናሉ። ወረረዱ ማሸነፉን ለማክበር ድሪስ ሴፕቴምበር የተሰኘው ሙዚቃ ይከፍታል። መድረሻቸው ሲደርሱ ፖሊሶቹ እንደሄዱ ወዲያውኑ ከፊሊፕ ጋር ሲጋራ ይጋራል። የሆስፒታሉ ሰራተኞች ሳያገኟቸው ይዟቸው ይሄዳል። ይህ ጓደኝነት የጀመረው ከብዙ ወራት በፊት ነበር። ፊሊፕና ረዳቱ ማጋሊ ለእሱ አዲስ ተንከባካቢ ለመቅጠር ቃለ መጠይቅ እያደረጉ ነበር። ነገር ግን ሁሉም አመልካቾች ለቃለ መጠይቁ ጥያቄዎች በጣም የተለመዱ መልሶችን ስለሚሰጡ ነገሩ በጥሩ ሁኔታ እየሄደ አልነበረም። ነገር ግን ድሪስ በድንገት ጥሶ ሲገባ ይገረማሉ። ምክንያቱም እሱ የሚፈልገው የሥራ አጥ ጥቅማ ጥቅም ለማግኘት እንዲረዳው አልቀጠርነውም የሚል ወረቀት ብቻ ነበር። እሱ ግልጽና ትንሽ ባለጌ ነው። ማጋሊንም ለማሽኮርመም ይሞክራል። ነገር ግን ፊሊፕ በሁኔታው ተገርሞ ነገ የተፈረመው ወረቀቱን እንዲወስድ ተመልሶ እንዲመጣ ይነግረዋል። ድሪስ ወደ ሰፈር ተመለሰ። ታናናሾቹ እየረበሹት ገላውን ለመታጠብ ይሞክራል። ይህንንም በጊዜ ሊያጠናቅቅ የቻለው ከሌሎቹ በእድሜ ትንሽ ከፍ ያለችውና ኃላፊነት የሚሰማት እህቱ ሚና በመርዳቷ ነው። እናታቸውን እየጠበቁ ሳለ በመስኮት ሲመለከት ወንድሙ አዳማ ከማይታወቅ መኪና ሲወርድ ያስተውላል። ልጁ ወደ ቤቱ ሲገባ ትምህርት ቤት እንደነበረ ብቻ ተናግሮ ቦርሳውን ይዞ ወዲያው ይወጣል። ይህም ድሪስ ወንድሙ የሆነ ነገር ውስጥ እንደገባ ይበልጥ እርግጠኛ እንዲሆን ያደርገዋል። አመሻሽ ላይ እናቱ ስትመጣ የሰረቀውን እንቁላል ይሰጣታል። የት ነበርክ ስትለው በእረፍት ላይ እንደነበረ ነገራል። እሷ ግን እሱን በማየቷ ደስተኛ አይደለችም። ምክንያቱም ለ6 ወራት ጠፍቶ ስላልደወለና አሁን ቤቷን እንደ ሆቴል ቁጥሩ በድንገት ስለመጣ ነው። ከቤት አባራው እንዳይመለስ ትነግረዋለች። ድሪስ ሌሊቱን ከሰፈር ጓደኞቹ ጋር ሲጋራ ሲያጨስና ሲበላ ያድራል። በማግስቱ ድሪስ ለወረቀቶች ወደ ፊሊፕ ቤት ይመለሳል። በቤት ጠባቂዋ ኢቮን አቀባበል ይደረግለታል። እሷም ቤቱን ታስጎበኘዋለች እና ስለ ፊሊፕ የዕለት ተዕለት እንቅስቃሴ ትነግረዋለች። ስራ ሊጀምር ነው ማለት ነው። እንዲሁም የራሱ መታጠቢያ ቤት ያለው ክፍል እንደሚያገኝ ታሳየዋለች። ድሪስ የ1 ወር የሙከራ ጊዜውን ይቀበላል። ፊሊፕ ግን 2 ሳምንት እንኳን እንደማይቆይ ይወራረድበታል። እቃዎቹን ወደ ክፍሉ ካስገባ በኋላ ድሪስ ፊሊፕን እንዴት መንከባከብ እንዳለበት ይማራል። እግሮቹን እንዴት ማነቃቃት እንዳለበት፣ ዊልቸር ላይ እንዴት እንደሚያስቀምጠው፣ ገላውን እንዲታጠብና ልብሱን እንዲቀይር እንዴት እንደሚረዳው መማር አለበት። ድሪስ የፊሊፕን ካልሲ ማልበስ አልፎ ተርፎም ፊሊፕ ሽንት ቤት ከተጠቀመ በኋላ መቀመጫው ማጽዳት እንዳለበት ሲያውቅ ነገሩ ትንሽ ምቾት ይነሳዋል። ነገር ግን እንደ ስራው አካል አድርጎ ተቀበላቸው። ቆየት ብሎ አመሻሽ ላይ ጣሪያው ላይ መክሰስ እየበላ የፊሊፕ ልጅ ኤሊሳና ጓደኛዋ ባስቲ ለመሳሳም ቦታ ፍለጋ ሲመጡ ይረብሹታል። ሁለቱንም ያባራቸዋል። ድሪስ ምንም እንኳን መጀመሪያ ላይ ስልኩን ለፊሊፕ ጆሮ ከመስጠት ይልቅ እጁ ላይ ማስጨበጥ ወይም ገላውን ሲታጠብ የህፃናት መቆጣጠሪያውን መርሳት ያሉ ስህተቶችን ቢሰራም ይላመዳል። አብዛኛዎቹ ለፊሊፕ የሚመጡ ደብዳቤዎች ይከፍታል። ነገር ግን እንዳያያቸው የተከለከሉ የግል ደብዳቤዎች አሉ። በዚህ አዲስ ህይወት ውስጥ ሁሉም ነገር ስራ ብቻ አይደለም። ድሪስ አሁንም ጥሩ ጊዜ ማሳለፉን ያረጋግጣል። ማጋሊን ለማሽኮርመም መሞከሩንም ይቀጥላል እና አልፎ ተርፎም አጃቢዎቹን ወደ አልጋው ይጠራል። በአንድ ጠዋት ኢቮን ስለዘገየ ልትቆጣ ወደ ክፍሉ ስትመጣ በቦርሳ ውስጥ አደገኛ መሳሪያዎችን ታያለች። ነገር ግን እስካሁን ምንም አስተያየት አልሰጠችም። ዛሬ ድሪስ ፊሊፕን ማሽከርከር ነበረበት። ነገር ግን እንደ ጭነት መኪና ጀርባ ላይ ሊጭነው ስላልፈለገ በምትኩ ብዙም የማይነዱትን አንዱን ዘመናዊ መኪና ይጠቀማል። ፊሊፕ መጀመሪያ ላይ ይህ ተገቢ አይደለም ቢልም በኋላ ግን በፈጣኑና አሰልቺ ባልሆነው ጉዞ መደሰት ይጀምራል። ኢቮን ግን አሁንም በሁኔታው አልተስማማችም።
ከግቢው ሊወጡ ሲሉ አንድ ጎረቤት መውጫው ላይ አቁሞ ያገኙታል። ይህም በሩ ላይ ያለውን መኪና ማቆም ክልክል ነው የሚለው ምልክት ችላ በማለት ነበር። ድሪስ ጊዜ አላባከነ መኪናውን እስኪያነሳ ድረስ ያስፈራራዋል። ፊሊፕ በድርጊቱ ይደነቃል። ኢቮን ግን እንደገና ትቃወማለች። ሁለቱ ወደ ሙዚየም ይሄዳሉ። እዚያም ለዚህ ገንዘብ አይከፈልበትም ብሎ ፊሊፕ የናቀውን ስዕል ድሪስ ለመግዛት ያቅዳል። ከዚያ በኋላ ፊሊፕ ከአንዱ ዘመዱ ጋር ይገናኛል። ዘመዱ ድሪስ አመፀኛ ሊሆን ስለሚችል ሁሉም እንደሚሰጉ ይነግረዋል። የወንጀል ሪከርድ እንዳለበትም ደርሰውበታል። ፊሊፕ ግን ግድ የለውም። ድሪስን የሚያደንቀው ስለማያዝንለትና አብሮት መቀለድ ስለማይከብደው ነው። ማጋሊን ለማሽኮርመም ያደረገው ሌላው ሙከራ ከከሸፈ በኋላ ድሪስ ከኢቮን ጋር ኪችን ውስጥ እራት እየበላ ፊሊፕ ለማጋሊ ደብዳቤ ሲያዝላት ይሰማል። ኢቮን የግል ወሬ መሆኑን በመጥቀስ ምን እየተካሄደ እንደሆነ ትገልጽለታለች። ፊሊፕ ኤልኖር ከምትባል ሴት ጋር የደብዳቤ ወዳጅነት አለው። ነገር ግን ኤልኖርን በአካል አግኝቷት አያውቅም። ግንኙነታቸው በደብዳቤ ብቻ የተገደበ ነው። ድሪስ ወደ መኝታው ከመሄዱ በፊት አትክልተኛው ሁልጊዜ ለኢቮን ስለሚሰጣት አስተያየት እያነሳ ያሹፍባታል። እንቅልፍ ለመተኛ ሲሞክር በሕፃናት መቆጣጠሪያው በኩል እንግዳ የሆኑ ድምጾችን ይሰማል። ፊሊፕ መተንፈስ ተቸግሮ ነበር። ችላ ሊለው ቢሞክርም ስላልቻለም ወደ ክፍሉ ሄዶ በሚያረጋጉ ቃላትና ፊቱን በእርጥብ ጨርቅ በማበስ በመጨረሻ ፊሊፕ እንቅልፍ ይወስደዋል። ነገር ግን ከጥቂት ጊዜ በኋላ አየር እንደሚያስፈልገው ተናግሮ ይነቃል። በዚህ ጊዜ ድሪስ አያመነታም። ፊሊፕን ዊልቸር ላይ ያስቀምጧል። በብርድ ልብስ ይሸፍነዋል እና በወንዙ ዳርቻ ለሽርሽር ይዞት ይወጣል። ይህ ፊሊፕ ከረጅም ጊዜ በኋላ ፓሪስን በምሽት ሲያይ የመጀመሪያው ነው። አሁን የበለጠ ተረጋግቷል። ድሪስ መድኃኒቱ ሊያደርግ የሚችለው ነገር ውስን እንደሆነና አንዳንድ ጊዜ የሌለ ሕመም እንደሚሰማው ይነግረዋል። ሕመሙ እንደገና ሊመጣ ሲል ድሪስ ካለው ሲጋራ ለፊሊፕ ያካፍለዋል። ፊሊፕ መጀመሪያ ላይ ተጠራጥሮ የነበረ ቢሆንም በመጨረሻ ይወደዋል። ከዚያ በኋላ ወደ ሬስቶራንት ሄደው እየተመገቡ ይቀልዳሉ። ፊሊፕም ስለ ሕይወት ታሪኩ የበለጠ ለማጋራት ይወስናል። ሚስቱን ያገኛት ተማሪዎች በነበሩበት ወቅት ነው። ከተጋቡ ብዙም ሳይቆይ 5 ጊዜ ውርጃ ገጥሟት ነበር። እናም የማይድን በሽታ እንዳለባት ታወቀ። ያኔ ነው ኤሊሳን ያሳደጓት። ፊሊፕ ሁል ጊዜ ውድድሮችን፣ አደገኛ ስፖርቶችን እና ፍጥነትን ይወድ ነበር። በአንድ ወቅት ፓራግላይዲንግ ሲያደርግ መጥፎ የአየር ሁኔታ እንዲጋጭና አከርካሪው እንዲሰበር አድርጎታል። ተጨማሪ ቀልዶችን ከተለዋወጡ በኋላ ፊሊፕ ቀኑን ያስታውሳል እና ድሪስ የአንድ ወር የሙከራ ጊዜው ማጠናቀቁን ይረዳል። ስለዚህ አሁን በይፋ ተቀጥሯል። በማግስቱ ድሪስ ሚናን ትምህርት ቤት ስትወጣ ሊያነጋግራት ይሄዳል። እሷም መልእክቶቿን ባለመመለሱና እንድትፈልግለት ብቻ በመጠየቁ ትንሽ ተከፍታለች። እንዲሁም ወደ ቤታቸው እየደወሉ ስለነበሩ ፖሊሶች ትነግረዋለች። ከዚያ በኋላ አዳማን ይጎበኘዋል። እሱም 30 ግራም እጽ ተገኝቶበት እንደነበር ይናዘዛል። ድሪስ ለምሳሌ ሊወስደው ቢፈልግም አዳማ እምቢ ብሎ በምትኩ ያንኑ በፊት ያየውን አጠራጣሪ መኪና ተሳፍሮ ይሄዳል። ቆይት ብሎ ድሪስ ፊሊፕ ለአሌኖር የሚልክላትን ደብዳቤ ለማጋሊ ሲያዝላት አብሮ እንዲገኝ ይፈቅድለታል። እሱ ይህ ረጅምና የድሮ አጻጻፍ በጣም አሰልቺ እንደሆነና ፊሊፕ የበለጠ ግልጽ መሆን እንዳለበት ያስባል። እንዲሁም ይህ ለ6 ወራት ያክል ሲካሄድ ፎቶ እንኳን አለመለዋወጣቸው ያስገርመዋል። ድሪስ በአንዱ ደብዳቤ ላይ ስልኳን ሲያገኝ እንደ ምልክት ይወስደውና ይደውልላታል። ፊሊፕም ስልኩን ተቀብሎ ለመጀመሪያ ጊዜ ከጽሑፍ ውጪ በቀጥታ እንዲያነጋግራት ያስገድደዋል። ውይይታቸው ጥሩ ነበር። ፊሊፕ አሁን ሁል ጊዜ ከሷ ጋር በስልክ ያወራል። ድሪስ እና ፊሊፕ ኦፔራ ለመመልከት ከመሄዳቸው በፊትም ጭምር። ኦፔራው ላይም ድሪስ በልብሶቹ ላይ ይስቃል። በማግስቱ ድሪስ ከአሌኖር ጋር ፎቶ እንዲለዋወጡ ያሳምነዋል እና ዊልቸር ላይ ያለውን ፎቶ ይመርጣል። ከዚያ በኋላ እሱ ስዕል እየሳለ ሳለ ኤሊሳ ሲጋራ ለመጠየቅ በድንገት ክፍል ውስጥ ትገባለች እና የጥበብ ሰው ለመሆን በመሞከሩ ታፌዝበታለች። ድሪስ በኤሊሳ ተበሳይቶ ከክፍሉ ካባረራት በኋላ ፊሊፕን ለማየት ይሄዳል። ፊሊፕ በዚህ ጊዜ ኢቮንን አካል ጉዳተኛ ከመሆኑ በፊት የተነሳውን ፎቶ በዊልቸር ካለው ጋር እንድትቀይርለት እየጠየቃት ነበር። ድሪስ በድንገት ሲገባ ኢቮን ፎቶን በአጃቢዎች ፋይል ውስጥ ተደብቋለች። ድሪስ ስለ ኤሊሳ ባሪ ለፊሊፕ ያማርራል። ፊሊፕም ሊቀጣት እንደሚገባ ይስማማል። ነገር ግን ድሪስ ስዕል መሳል መጀመሩን ሲሰማ በጣም ይገረማል። ቀናት እያለፉ ሲሄዱ በፊሊፕና በድሪስ መካከል ያለው ጓደኝነት እየጠነከረ ሄደ። ድሪስ ፊሊፕን በረዶ ላይ እንዲጫወት ይወስደዋል። ለሩጫ ሲወጣም አብሮት ይሄዳል። ፊሊፕም ለድሪስ የመጀመሪያው ሱፍ ይገዛለታል።
ድሪስ የመጀመሪያውን ስል ጨርሶ ለማጋሊ ሲያሳያትና ሊስማ ሲሞክር በጥፊ ትመታዋለች። ፊሊፕ ግን ስዕሉን ወዶለት ሊሸጥለት ቃል ይገባል። ሁለቱ አብሮ ፈጣን መኪና በመንዳትና በመዝናናት ጥሩ ጊዜ አሳለፉ። የፊሊፕ የልደት ቀን ሲደርስ ግን ፊሊፕ ብዙም ደስተኛ አይደለም። ምክንያቱም በየዓመቱ ዝም ብለው በህይወት መኖሩን ለማየት የሚመጡ ዘመዶቹን ማግኘት ስለሚሰለቸው ነው። በልደቱ ግብዣ ላይ እንግዶቹ ክላሲካል ሙዚቃ እያዳመጡ ሳለ ድሪስ ኤሊሳን ፍለጋ ወደ ክፍሏ ይሄዳል። ኤሊሳ በባስቲን ፍቅሯ በመከዳቷ ምክንያት አዝና ኢቮን የምትወስደውን ኪኒኖች ውጣ ስታለቅስ አገኛት። ድሪስ ልጁን እንደሚያነጋግርላት ቃል ይገባል። በሌላ በኩል ፊሊፕ የድሪስን ስዕል ለዘመዱ በ11000 ዩሮ ይሸጥለታል። ግብዣውን ሊያልቅ ሲል ድሪስ የራሱን ሙዚቃ ከፍቶ በመጨፈር እንግዶቹን ሁሉ እንዲጨፍሩ ያደርጋቸዋል። ይህም ፊሊፕን በጣም አስደሰተው። በኋላም ድሪስ የአሊኖርን አዲስ ደብዳቤ ለፊሊፕ ያነብለታል። እሷም ቆንጆ መሆኗን የሚያሳይ ፎቶ ልካለች። በሚቀጥለው ሳምንት ፓሪስ ስትመጣ እንዲገናኙም ትጠይቀዋለች። የቀጠሮ ቀን ሲደርስ ድሪስ ፊሊፕን በሚገባ ያስውበዋል። ድሪስ በእረፍት ቀኑ ባስቲን ጋር ሄዶ በማስፈራራት ለኤሊሳ በየቀኑ ክሮሳንት እንዲያመጣላትና ይቅርታ እንዲጠይቃት ያደርገዋል። ሆኖም በሬስቶራንቱ ውስጥ ፊሊፕ ኤሊኖርን ሲጠብቅ በጣም ስለዘገየች ተስፋ ቆርጦ ሳይገናኙ ይወጣል። ድሪስ ፊሊፕን በግል አውሮፕላን ይዞት ይጓዛል። የስዕሉን ሽያጭ ገንዘብም ይሰጠዋል። በማግስቱ ፊሊፕ ድሪስን አስገድዶ አብሮት እንዲሰራ ያደርገዋል። ድሪስ መጀመሪያ ላይ ቢፈራም በኋላ ግን ይወደዋል። ወደ ቤት ሲመለሱ አዳማ ፊቱ ላይ ጠባሳ ሆኖ ይጠብቃቸዋል። ድሪስ ከወንድሙ ጋር ካወራ በኋላ ወደ ፊሊፕ ሲሄድ ፊሊፕ ስለ ድሪስ ቤተሰብ ይጠይቀዋል። ድሪስም ከሴኔጋል በ8 ዓመቱ በአክስቱና በአጎቱ እንደመጣ እውነተኛ ስሙ ባካሪ እንደሆነና ቤተሰባዊ ታሪኩን ይነግረዋል። ፊሊፕ አዳማ የድሪስን እርዳታ እንደሚፈልግ ስለተረዳ ድሪስ ከቤተሰቡ ጋር እንዲሆን ከሥራ ያሰናብቷል። ሕይወትን ሁሉ ሽማግሌ ስትንከባከብ መኖር የለብህም ይለዋል። ድሪስ ከቤት ሲወጣ መውጫው ላይ የቆመውን መኪና በድጋሚ በማስነሳት ይህ የሥርዓት ጉዳይ ነው ይላል። ድሪስ ወደ አሮጌ ሕይወቱ ይመለሳል። ነገር ግን በፊሊፕ ዘንድ ያገኘውን የጥበብ ዕውቀት ተጠቅሞ የሹፌርነት ሥራ ያገኛል። በሌላ በኩል ፊሊፕ በአዲሶቹ ተንከባካቢዎች ስላልተደሰተ ሁልጊዜ በንዴት ውስጥ ነው። አንድ ምሽት ህመሙ ሲጸናበት ኢቮን ድሪስን ትጠራዋለች። ይህ ታሪክ በፊልሙ መጀመሪያ ላይ ያየነውን ትዕይንት ያመጣል። በመጨረሻም ድሪስ ፊሊፕን ወደ ባህር ዳርቻ ይወስደዋል። ጺሙን በሚገባ ይላጨዋል። ከዚያም ምሳ ለመብላት ሬስቶራንት ይወስደውና ድሪስ ግን አይቆይም። ፊሊፕ ብቻውን እንዳይሆን ሲያሳስበው የቀጠሮዋ ሴት ኤሊኖር ትመጣለች። ፊሊፕም በእሷ መምጣት በጣም ይደሰታል። ይህ እውነተኛ ታሪክ ነው። እውነተኛው ፊሊፕ ሞሮኮ ውስጥ ይኖራል። በድጋሚ አግብቶ 2 ሴት ልጆች አሉት። እውነተኛው ድሪስ አብደል ያዝሚን ይባላል። የራሱ ድርጅት ያለው ሲሆን አግብቶ 3 ልጆች ወልደዋል። ሁለቱ ሰዎች እስከ ዛሬ ድረስ በጣም የቅርብ ጓደኛሞች ናቸው። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።